ሰላም ቤተሰብ እንዴት ናችሁ? በሌላ ቪዲዮ ተመልሰናል። ዛሬ ደግሞ የምናየው ስለ ሸተር አይላንድ ስለሚባለው ፊልም ኤክስፕላኔሽን ወይንም ደግሞ ሰመሪ ነው የምንሰጥበት። Give you a briefing about the institution? All I know is it's a mental hospital. ፊልሙን ዛሬ ደቅ ብዬ ያዩት ነበርና ላቦራቶሚ ሳይኮሰርጀሪ ስለሚባል ነገር ሲያወሩ ፊልሙ ኢንትረስቲንግ አደረገኝና ለምን ስለ ሳይኮሰርጀሪውም እንዲሁም ደግሞ ስለ ፊልሙ ሰመሪ ያልሰጥበትም ብዬ ነው የመጣሁት። ስለዚህ ወደ ገደለው ስንገባ ፊልሙን ለመረዳት መጀመሪያ ላይ ካራክተሩን ዲፋይን ላድርግላችሁ። ሜን አክተር እንዳያችሁት ፊልሙ ላይ ሊዮናርዶ ዲካፕሪዮ ነው። ሊዮናርዶ ዲካፕሪዮ ግን ሁለት ማንነት ነው ያለው እዛ ላይ። የመጀመሪያው ማንነቱ ዲቴክቲቭ ወይንም ደግሞ ደሆል ፊልሙ ማለትም ማጆሪቲ የሚባለው የፊልሙ ክፍል ላይ ሲተውን የነበረው ልክ እንደ መርማሪ ሆኖ የነበረው ሰውዬ ቴዲ ዳንኤልስ ይባላል። ያ ሰውዬ ግን ሪል ሰው አልነበረም። ማለትም የአንድሪው ሌዲስ ውስጥ ጭንቅላት ውስጥ የተፈጠረ ማንነት ነበር። ስለዚህ ቴዲ ዳንኤልስ ሳይሆን ሪል ማንነቱ አንድሪው ሌዲስ ነው። አንድሪው ሌዲስ ደግሞ የዛ የአእምሮ ህሙማን ማዕከል አንዱ ታካሚ ነበር። ስለዚህ ደሆል ፊልም አይታችሁት ከሆነ ልክ እንደ መርማሪ አክት እያደረገ ነበር። ገብቶ ሲመረምር ታዩታላችሁ። ወደዛ የገቡበትም ሪዝን የጠፋች ሴትዮ ነበረች። እሷን ለመፈለግ ፍንጭ ለማግኘት ሲሞክሩ ምናምን ታያላችሁ። ግን ያ ሁሉ ማንነት ውሸት ነበር። ማለትም ዶክተርየው እሱን ከገባበት ሜንታል ኢልነስ ለማውጣት ሲል የተጠቀመው ሜቶድ ነበር። ማለትም እዛ የህሙማን ማዕከል ማከሚያ ውስጥ ሁለት ዶክተሮች አሉ። እነዚያ ሁለት ዶክተሮች የሚከተሉት የራሳቸው የሆነ አመለካከት አለ። ያ መላጣ ዶክተር የሚከተለው አመለካከት ወይም የሚከተሉት ፕሮሲጀር በመድኃኒትና የተለያዩ ሜቶዶችን በመጠቀም ያንን ሰውዬ ፊክስ ማድረግ ነው ወይንም ማከም ነው። ሌላኛው ደግሞ ያ መነጽር የሚያደርገው ሸበታሙ ሰውዬ ደግሞ የሚከተለው ኦልድ ስኩል ወይንም ደግሞ ያንን ሰውዬ ላቦራቶሚ ሳይኮሰርጀሪ የሚባለውን በማድረግ ፊክስ ማድረግ ነው። ላቦራቶሚ ሳይኮሰርጀሪ ማለት የአእምሯችንን የፊት ለፊት ክፍል ማላቀቅ ነው። ያ ነገር ተላቀቀ ማለት ሾርት ተርም ሚሞሪ ፕላን የምናደርግበት እንዲሁም ደግሞ የምናስብበት የአእምሯችን ክፍል ተላቀቀ ማለት ነው። ስለዚህ የበፊታችን ሚሞሪ ወይንም ደግሞ ማሰብ ማንፈልገውን ነገር ቆርጦ ያላቁልናል። ግን ያንን ሲላቀቅ ብዙ ነገሮች አብሮ ነው የሚላቀቁትና ያ ሰውዬ ከዛ በኋላ ሰው መሆን አይችልም። ማለትም ጀስት ዞምቢ ወይንም ጎስት ሆነ በሉት። በቃ ጀስት ዝም ብሎ ይበላል፣ ይጠጣል፣ ይኖራል እንጂ ሰዋዊ የሚያደርጉትን ፊሊንጎች፣ ስሜቶች እንዲሁም የተለያዩ ነገሮች ያጣል። ዳትስ ዋይ ኦልድ ስኩል የተባለው። ስለዚህ ያ ነገር ከመደረጉ በፊት ያ መላጣ ሰውዬ አንድሪው ሌዲስ ቴዲ ዳንኤልስ የሚባለውን ማንነት ጭንቅላት ውስጥ ፈጥሮ ነበር። ስለዚህ ያንን ማንነት እንዲኖረው ፈቀደለት። ያ የሕክምናው አንዱ አካል ነበር። ማለትም አንድሪው ሌዲስን ለማከም የተጠቀሙበት ፕሮሲጀር ወይንም ሂደት ነበር ማለት ነው። ስለዚህ ደሆል ፊልሙ ላይ ቴዲ ዳንኤልስ ሆኖ ሲሰራ የነበረው ማለትም እንደ ዲቴክቲቭ አክት ሲያደርግ የነበረው ሰውዬ ውሸት ነው። ምንም መርማሪም አይደለም፣ ምንም አይደለም። ጀስት እሱን ከገባበት ሜንታል ኢልነስ ለማውጣት የተጠቀሙበት ስትራቴጂ ነበር። ስለዚህ ጭንቅላቱ ላይ የፈጠረው ማንነት እንዲኖሩ አደረጉት። ገብቶ ሲመረምር ታዩታላችሁ። ሲያወጣጣና የተለያዩ ነገሮች የሚገራርሙ ሲኖች አሉት። ገብታችሁት እንደዛ ሲያደርግ ታዩታላችሁ። መጨረሻ ላይ ግን እሱ ምን የሚል ድምዳሜ ይገባል። እዚህ ውስጥ ስንገባ ምንም አይነት መውጫ የለንም፣ እኛንም ማሳብደው እዚህ ላይ ያስቀሩ ነው ይልና ያንኛውን መላጣ ሰውዬ ሊገለው ወደ ታወሩ ይሄዳል። ሂ ዋዝ ሬዲ። ዶክተሩም ያንን ነገር ኤክስፔክት እያደረገው ነበር፣ ሬዲ ነበር። ከዛ ጠበቀው፣ አገኘው እና ይዞት የገባው ሽጉጥም ፌክ ነበር እና ኤቭሪቲንግ ኤክስፕሌን ያደርግለታል። ሪል ማንነት አንድሪው ሌዲስ ነው። ቴዲ ዳንኤልስ የሚባለውን ጭንቅላት ላይ የፈጠርከው ማንነት ነው። ወደዚህ ህሙማን ማዕከል የመጣኸው ሚስትህን ገለ ነው። ሚስትህ ደግሞ ሁለት ልጆችን ገላብህ፣ እሷን ትገላታለህ። በዛ ሪዝን ወደዚህ አእምሮ ህሙማን ማዕከል ሊገባ ቻለ። ኤቭሪቲንግ እሱ ነው ኤክስፕሌን የሚያደርገው። እንደዚሁ ነው እያለ መጨረሻ ላይ ፊልሙን አይታችሁት ከሆነ ኤክስፕሌን ያደርጋል። ያንን ማንነቱን ተቀብሎ ከታወሩ ይወርዳል። ከታወሩ ከወረደ በኋላ ግን መጀመሪያ ላይ ሲገባ የነበረው አብሮት የነበረው ፓርትነርም ዶክተሩ ነበር። ስለዚህ ሄድና አብሮት ቁጭ ይላል። ቁጭ ሲል ግን ኢንስቴድ ኦፍ ማንነቱን እንደተቀበለ ሰው ሳይሆን አክት ያደረገው ልክ እንደ በፊቱ እንደ መርማሪው አክት ማድረግ ይጀምራል። አብሮት ቁጭ ሲል ሄሎ ፓርትነር ይለዋል ማለት ነው። ዞር ብሎ ለመላጦ ዶክተር የሰሩት ፕሮሲጀር ወይንም የሰሩት ሂደት እንዳልሰራ ይነግረዋል። ስለዚህ ወደ ምን መሄድ ያለባቸው ማለት ነው? ወደ ኔክስት ስቴፕ መሄድ ያለባቸው። ኔክስት ስቴፕ ምንድን ነው ብያቸዋለሁ? ላቦራቶሚ ሳይኮሰርጀሪ ማለት ነው። ግን እዚህ ጋር እኔ የተረዳሁት፣ እኔ እንጃ እናንተ ከተረጃችሁ አላውቅም፣ ግን እኔ የተረዳሁት
ያኛውን ሎቦቶሚ ሳይኮሰርጀሪ የሚባለውን ነገር አውቆ ነው የመረጠው። ማንነቱን አክሰፕት እንዳደረገ አይተናል እዛ መጀመሪያ ላይ ታወሩ ላይ እንደሄደ ማለት ነው። ሁሉ ነገር ተቀብሎ ከመጣ በኋላ ግን እንዳላገገመ አክት ማድረግ ይጀምራል። እሱን ከየት ነው የተረዳሁት? እችኛዋን ቨርስ ስሟትና በደንብ ለእናንተም ክሊር ይሆንላችኋል። ሶ ምን አለው? which would be worse to die as a good man or to live as a monster? ስለዚህ ልክ እንደ ጥሩ ሰው መሞት ይሻላል ወይንስ ደግሞ ልክ እንደ ክፉ ሰው መኖር ይሻላል ብሎ ሎቦቶሚ የሚባለው ሳይኮሰርጀሪ ለመቀበል ሲነሳ ታዩታላችሁ። ስለዚህ ኢንቴንሽናሊ ያንን ነገር ፈልጎት ነው እያደረገው ያለው እንጂ ያ ነገር ኦልሬዲ አክሰፕት አድርጎት ነበር፣ ማንነቱን ተቀብሎ ነበር እና ፕሮሲጀራቸውም የዶክተሮቹ ሰርቶ ነበር። ነገር ግን ከተቀበለው ማንነት ጋር አብሮ መኖር ስላልቻለ ሎቦቶሚ የሚባለውን ሳይኮሰርጀሪ ሲቀበል ታዩታላችሁ ማለት ነው። እና ደሆል ፊልሙ ፕሎት ትዊስቱ ያ ነበረ። ግን በእያንዳንዱ መሀል ላይ የተለያዩ ማይነር ዲቴይሎች ነበሩ እውነተኛ ማንነቱ እንዳልነበረ ሊነግሩን የፈለጉ ማለት ነው። የሚገርም ሲኒማቶግራፊ፣ የሚገርም ድርሰት፣ የሚገርም ዳይሬክተር ነበረ የተሳተፉበት እዚህ ፊልም ላይ እና ገብታችሁ ፊልሙን ካላያችሁት ገብታችሁ እዩትና ድጋሚ ይህንን ቪዲዮ ስታዩት ክሊር ይሆንላችኋል ብዬ አስባለሁ። ይሄ የኔ አንደርስታንዲንግ ነው። እናንተ ደግሞ የተረዳችሁበት መንገድ ካለ ኮሜንት ሴክሽን ላይ ደቅ አድርጉልኝ። ያው ጥያቄ፣ ኮሜንት እና ኤቭሪቲንግ ማስቀመጥ ከፈለጋችሁ ኮሜንት ሴክሽኑ ክፍት ነው። ይመቻችሁ። ፒስ አውት።